እሺ ጂሚ እንዴት ነክ? ትልቅ ታሪክ ነው የሰራሁት ምክንያቱም ለአንድ ሳምንት ያህል ምንም ምግብ አልበላሁም። ይሄንን ለማክበር ደግሞ ዛሬ በረዶ ነው የምበላው። ወይኔ ጉዴ! 4.9 ኪሎ ግራም ያህል ቀንሻለሁ። እናም ከጀመርን ደግሞ ገና አንድ ሳምንት ነው። በቀን 7 ስራ በዝቶብኝ ነበር። መጀመሪያ ዶክተሩ ጋር ሄጄ ምርመራዬን አረኩ። አስቀምጥ። ማን ነው የኔ መሰለ ብስኩት እዚህ ጋር አስቀምጦ ሄደው? በጣም ለመብላት ፈልጌያለሁ። በቃ እስኪ አንተ ስትበላው ለይክ። ወይኔ ጉዴ! ከዛም ለሚቀጥሉ ውድድሮች የተዘጋጁ ቦታዎችን ፈተሽን። ከዛም ደግሞ እኔና ካርል አንድ የተጠራንበት ቦታ ሄደን ዳኝነት ሰጠን። ከዛ ደግሞ ለቸኮሌት ፋብሪካ የሚደረገው ውድድር ላይ ቦታዎችን ማየት ነበረብን። ይሄ ፋብሪካ በጣም ነው የሚሸተው እና የበለጠ እየራበኝ ነው ያለው። ለምንድን ነው እንደዚህ አይነት ቪዲዮ ግን በዚህ ሰዓት መቅረጽ ያለብኝ? ይሄ ሰውዬ አቅሙን በሙሉ አጥቷል። ኳስ ራሱ መወርወር አልቻለም። ይሄን ያህል እንደደከመኝ አላወኩም ነበር፣ ግን ቢሆንም አሁንም አስቆጥር ያለው። እሺ የሚገርም ነገር ልንገራችሁ። ዛሬ ሽንት ቤት ገባው። ምናልባትም ከሳምንት በኋላ መሰለኝ ሽንት ቤት የገባሁት። ዶክተሮችን አዋርቼ ነበር። እናም እንደተለመደው የሚጠበቅ ነው ብለዋል። በቀን 10 ወደ ኒውዮርክ በረራ አድርጌያለሁ። እኔና ማርክ አሁን በጣም ወሳኝ የሆነ ስብሰባ አለብን። ግን እኔ እንጃ መናገር ምችል አይመስለኝም። አሁን በጣም ደክሜያለሁ። ግን እንደዚህ ማድረግ የሚቻል ነገር ነው ማለት ነው ወይስ ተደብቀ እየበላህ ነው? በሌላ በኩል ደግሞ እነ ክሪስ ቤቴን አበለሻሽተውታል። ጂሚ ወደ ኒውዮርክ ሄዷል እና ቤቱ ገብተናል። ሙሉ ለሙሉ ቤቱን ምግብ በምግብ አድርገነዋል። ውሃ ላይ ባደረግነው ጽዳት በጣም ብዙ ኪሎ ግራም የሚመዝኑ ቆሻሻዎችን ያወጣ ነው። ዓለም ላይ ያሉ ውሃዎችን በሙሉ ጽዳታቸውን መጠበቅ ነው የምንፈልገው። ጥሩ ነገር ነበር ያቀረብነው እና በጣም ደክሞኛል። ጂሚ አሁን ከኒውዮርክ ሲመለስ እዚህ ውስጥ በጣም ብዙ ምግብ ያገኛል እና በእርግጠኝነት ይመገባል። ከዛ ጸጉሩን ላጭለታለን። እሺ ጂሚ፣ ቆይ እንደዚህ ሲደረግ የት ነበር ካንተ? ያው እየቀረጽኳቸው ነበር። ኧረ በለው፣ እዚህ አካባቢ ሽታው በጣም ደስ ይላል። እነዚህ ሰዎች ቆይ ምን ያህል ነው እኔ መላጣ እንደሆነ የፈለጉት? ምንድነው የቻለር? አራበህም ታዲያ? አዎ ርቦኛል። የሆድ ህመሜን ራሱ ለምጄው አሁን በቃ ኖርማል ሆኗል። ወደ ቸኮሌት ፋብሪካው ተመልሻለሁ እና ሰዎቹ እንዳለ ቸኮሌት እየበሉ ነው። እኔ ደግሞ ምግብ ከበላው ዛሬ 12ኛ ቀኔ ነው። በጣም በሚገርም ሁኔታ እረፍት ሳልወስድ ለ20 ደቂቃ ራሱ መቅረጽ አልቻልኩም። በመሃል ደግሞ ቀረጻዎችን አቋርጬ እየገባው ነበር። ተቀመጥና ትንሽ ተረጋጋ። ይሄ ቀን እስካሁን ከነበሩት ሁሉ በጣም ከባዱ ነው። ስለዚህ ወደ ዶክተር ሄጃለሁ። በጣም ደክሞኛል። እስኪ ዶክተሩን ላዋራውና ምን እንደሚል እንሰማለን። ቀላል እኮ ነው፣ ጸጉርን ልላጭ። እውነት ብለሃል። አሁን እንኳን እኔ እንጃ ከዚህ በላይ የሚቆይ አይመስለኝም። የሌፕቲን ሆርሞን አሁን ወደ ቦታው ተመልሷል እና እንደውም አሁን ጥሩ ላይ ነው ያለኸው። እውነት ተመልሷል? ዛሬ ብቻ እኮ 8 ጊዜ ሲተኛ አይቼዋለሁ። ብዙ ነገሮች አሪፍ ናቸው፣ ግን ትንሽ የአቅም ማነስ እየታየብን ያለው እሱ ያሳስበኛል። ከዚህ በላይ የመውረድ ነገር ካሳየ ወዲያውኑ ጾምን ማቆም አለብህ። አዎ፣ በዛውም ጸጉሩን እንላጭለታለን። እንደዚህ አይነት ረጅም ጾሞችን ስታደርጉ ግዴታ ዶክተር ያስፈልጋቸዋል። እኔ በራሴ ምን ማድረግ እንዳለብኝ አላቅም። ዛሬም ኪሎዬን መዝኘው ነበር እና በጣም ነው ያስደነገጠኝ። 7 ኪሎ ያህል ቀንሻለሁ። ውድድሩን ከጀመርኩ ደግሞ ገና 2 ሳምንቴ ነው። አሁን ወደ ቬጋስ እየሄድኩ ነው እና ከጆርደን ራምሴ ጋር አንድ ምን ቀርጸው ነገር አለ። እሺ ምን ላምጣልህ? ምንድነው የምፈልገው? አይ ምንም ነገር መብላት አልችልም። አሁን ከሌሊቱ 6 ሰዓት ተኩል ነው። ስለዚህ ቀን 14 ላይ ገብቻለሁ። ይሄ ማለት 2 ሳምንት ሞልቶኛል ማለት ነው ያለ ምግብ። እንደምታዩት እዚህ ጋር በጣም ብዙ የሚበላ ነገር አለ። እናም ኖላን ያለ ምንም እዝነት ነው አጠገብ የሚጨፈጭፈው። አሁን ቀረጻ ላይ ነው ያለነው። እናም ጠንከር ብዬ ለመቆየት ሞክሬያለሁ፣ ግን በፍጹም አልቻልኩም። ቪዲዮችን እየቀረጽን ያለነው። እናም ሼፉ አንድ ምግብ ላንተ የሚሆን ሰራልሃለሁ ብሎኛል። ግን እኮ መብላት አልችልም። አዎ ሰውየው ዩቲዩብ ከፍቷል እና እንዳስተዋውቅለት ይፈልጋል። በቃ በእኔ ቦታ ሆነ አንተ ትበለዋለህ። እንኳን ደህና መጣችሁ ወደዚህ ቻናል። በዚህ ቻናል የተለያዩ ምግቦችን እያበሰልን እናሳያችኋለን። ዛሬ ደግሞ ታዋቂውን ሚስተር ቢስት እዚህ አጠገቤ ይዤው መጥቻለሁ። አመሰግናለሁ። እኔም መናገር ስላለብኝ ነው። ለ30 ቀናት ያህል ምግብ ያለመብላት ውድድር ላይ ነው ያለሁት። እሱ የሚሰራውን ነገር ላለመብላት ሞክራለሁ። እኔ ምርጥ የሆነ ሳንዱች ነው የምሰራው እና ታዲያ የሰራውትን ምግብ አልበላም እያልክን ያለው አይደለም እኮ። መጀመሪያ ምግቡን እንየውና ከዛ ወይኔ ሰውዬ ደበረው መሰለኝ።
ቆይ እሺ ሰርቼ ላሳየ። ሽንት ቤት የገባው መች ነው ታዲያ ለመጨረሻ ጊዜ? በለው ሽታው በጣም ደስ ይላል። እንባዬን አመጣው እባክህ፣ ልታስለቅሰኝ ነው። ይኸውልህ ለቁርስም ይሆን ነው። ቢያንስ አንድ መጉረስ አለብህ፣ ምክንያቱም የቪዲዮ ተከታታዮቼ ይጠብቃሉ። እባክህ ቶሎ በል። አንድ ብቻ። አንድ ጎርሳለሁ፣ ግን ከዛ በኋላ መጥፋት አለብኝ። ጣዕሙን ግን መናገር እችላለሁ። እረ በለው በጣም ምርጥ ነው፣ በጣም ምርጥ ነው። ሁሉንም ባጣጥመው ደስ ይለኝ ነበር፣ ግን እንግዲህ ቀድሜ ነግሬያለሁ። ታውቃለህ የሆነ ብርታት ተሰማኝ። እንግዲህ ምንም ማድረግ አልችልም። በዚህ ሰውዬ ምክንያት ጸጉሬን ልቆረጥ ነው። ቃል ገብቻለሁ። እንግዲህ በል ጸጉሬን ቁረጠኝ። በጣም ጥሩ ስራን የሰራው ሼፍ። ተመልከት በዚህ በኩል ምን ያህል ምላጣ እንዳደረገኝ። በቃ ክሪስ አበለሻሽቶኝ ነው ሄደው። እናም ጸጉር ቆራጩ የቀረውን በደንብ አስተካክሎልኛል። ለሚቀጥሉት 5 ወራት ኮፍያ አድርጌ ምዞር ይሆናል። በሉ